የሆነ ቦታ ያልቃል። እኔ ከዚህ በኋላ ምን ጊዜ ያለ ምን ዋጋ አለ ብላችሁ ራሳችሁን አታስቡ። ዜሮ የሚባል ሰው በስልምና የለም። ዜሮ ዋጋ የለው አንቆለታል የሚባል ሰው የለም። ሰውየው መቁረጥ አለበት፣ መወሰን አለበት። ጥቂት ታሪኮችን ላንሳላችሁ። በእስልምና ውስጥ ትላልቅ ታሪክ የሰሩ ሰዎች ብትወስዱ ከጅምሩ ጀምሮ ትልቅ ሂክማ አልነበራቸው። ኢማሙ ቡኻሪ ለምሳሌ ይመስል ኢማሙ ቡኻሪ ደረሳ ነበሩ፣ ቂራት እየቀሩ ሰሒህ ቡኻሪ የማዘጋጀት ህልም፣ ራዕይ፣ ዓላማ አልነበራቸው። ቂራት እየቀሩ ያለ ለማንኛውም ደረሳ ሼኻቸው ኢስሐቅ ብን ረሃውያ መን ሚንኩም ማን ነው ከእናንተ መሃል የጅማ ለና አሐዲስ ሰሒሃ ሰሒህ የሆኑ ሐዲሶች ብቻ ሰብስቦ ኪታብ የሚያዘጋጅልን ማን ነው ከእናንተ መሃል ብለው ደረሳቸው ጠየቁ። እስከ ዛሬ ሀሳብ አልነበረኝም አሉ። ይህ ነገር እኔ በሆንስ ብዬ ማሰብ ጀመርኩ። ወደ ቤት ሄጄ ሳስብ ቆየ። ከዛ እኔ መሆን አለብኝ የወሰን መጨረሻ ላይ ማማ ሀሳብ አለኝ። ይሄ ብቻ አይደለም። ኢማሙ ሻፊዒ ሙሰሪ ሻፊዒ ወጣት ያሉ ገጣሚ መሆን ነበር ፍላጎታቸው። ግጥም እንዲገጥም ሰው እንጂ ይህ ሁሉ ባህር ሰው